We thank you, Father, that you've bestowed on us a kingdom. Lord, you told us that nobody lights a lamp to hide it under a bushel. But you call our lamp to men. እግዚአብሔር ሆይ ዛሬ ደግሞ ይሄንን መሰረተ ድንጋይ በማስቀመጥ ሰዎች ይህንን ብርሃን እንዲያዩ እድለኞች ያደርጋናል። To shine your light wherever we go. ዛሬ ደግሞ ጌታ ሆይ እንለምናለን ሕይወታችን በሄድንበት ሁሉ እንደ መብራት እንዲያበራ እንጸልያለን። The heart of our lives is to shine your light. የኛ ልብ ደግሞ ያንተን ብርሃን እንዲያበራ እንጸልያለን. Because it's not a little light, it's a great light. ጌታ ሆይ ይህ ብርሃን ትንሽ ብርሃን አይደለም፣ ትልቅ ብርሃን ነው። Father, I pray that your light would shine from this place. እግዚአብሔር ሆይ ያንተ መለኮታዊ ብርሃን ከዚህ ቦታ ተነስቶ I pray that you would raise up great lights. እግዚአብሔር አባታችን ሆይ ብዙ ብርሃኖችን እያቀጣጠለ እያበራ And I pray that you would commission people to go from here around the world. እግዚአብሔር አባታችን ሆይ ብዙ ሰዎች ከዚህ ቦታ ተነስተው ወደ ዓለም ሁሉ እንዲሄዱ እንጸልያለን። We're standing here in front of a little stone. እግዚአብሔር ሆይ በትንሽ በድንጋይ ፊት ለፊት ቆመናል። But Lord, we're giving witness to the chief cornerstone. እግዚአብሔር አባታችን ሆይ በዚህ ሰዓት በዚህ መሰረተ ድንጋይ ላይ ቆመን ደግሞ ዋናው የማዕዘን ድንጋይ የሆነውን ኢየሱስ ክርስቶስን በዚህ ሰዓት እናደምቃለን። The foundation stone of an eternal kingdom. እግዚአብሔር ይህ ትልቁ ማዕዘን ድንጋይ የዘላለም መንግስታዊ ድንጋይ ነውና And I pray that this would bring your kingdom እግዚአብሔር አባታችን ሆይ ይህ የመሰረተ ድንጋይ የተጣለው ያንተ መንግስት የሚያንጸባርቅ ይሁን throughout the kingdoms of the world. እግዚአብሔር አባታችን ሆይ የዓለምን መንግስታት ደግሞ የሚባርክ ይሁን። አንተ ደግሞ ማድረግ ትችላለህ። We pray that you would do it. እግዚአብሔር አንተ ደግሞ አድርግ እንጸልያለን። And we pray that you would use foolish people as us. እግዚአብሔር ሆይ እንደኛ ያሉትን ሞኞችን ተጠቅመህ ትልቅ ሥራ ትሰራለህ። That you would confound the wise. እግዚአብሔር አባታችን ሆይ ደግሞ ብርቱዎችንና ጠቢባንን ልታስንቅ በሞኞችና በየዋሆች ትልቅ ሥራ ትሰራለህ። And that you, Jesus, would be lifted up. እንጸልያለን። ኢየሱስ ክርስቶስ የሕይወታችን ጌታ ከፍ እንድትል እንጸልያለን። Amen. አሜን። በኢየሱስ ስም አሜን።